ሰላም እንዴት ናችሁ? ቃል ኪዳን ዳንኤል ነኝ። ይሄ ትክክለኛው የኔ የዩቲዩብ ገጽ ነው። ሰብስክራይብ እያደረጋችሁ ዛሬ ቆንጆ ቆይታ እንላለን። አብራችሁን ቆዩ። ገመሃሊያ ከወጣ በኋላ በተለያዩ ሶሻል ሚዲያዎች ላይ ጥያቄዎች ጠይቁኝ ብያችሁ ነበረ። ስለ ገመሃሊያ ማወቅ የምትፈልጉት ካለ መጠየቅ የምትፈልጉትን ጥያቄዎች አስቀምጡልኝ ብያችሁ ጥያቄዎች ጠይቃችሁኝ ነበረ፣ ልካችሁልኝ ነበረ። እንግዲህ ዛሬ ከነሱ መርጠን 10 ጥያቄዎችን መልሳለሁኝ። አብራችሁ ነው። እንግዲህ ከዚህ በፊት ወደ እናንተ በመጀመሪያ የመጣሁበት ስራዬ ግን ምን ሆኜ ነው የሚለው ነው። ግን ምን ሆኜ ነው አይ ምን ሆኜ ነው ወይኔ። አብዛኞቻችሁ በዛ ጊዜ እንግዲህ በጣም ወዳችሁት ነበረ። ቲክቶክ ላይም በጣም ብዙ ሰው ትሬንድ ሰርቶበት ነበረ። ከምን ሆኜ ነው ቀጥሎ በጣም ብዙ ሰው ጋር ያስተዋወቀኝ ስራ ብቸኛ የሚለው ስራዬ ነው። ቀረኝ ትዝብቱ ያኔ። ሶስተኛው ደግሞ ሎጋው ይባላል። ሎጋው ቅርብ ጊዜ ነው የወጣው። ኦልሞስት ከ1 ዓመት በፊት ነው የወጣው። እነዚህን ይመስላሉ እንግዲህ የሙዚቃ ስራዎቼ። እንደምትወዷቸው እርግጠኛ ነኝ። ተወልጄ ያደግኩት የት መሰላችሁ? እዚሁ አዲስ አበባ ቤላ የሚባል አካባቢ ነው። የቤላ ልጆች ሀይ። ከ2ኛ ክፍል እስከ 12ኛ ክፍል ኮከበ ጽባህ የተማርኩት። ምክንያቱም ለሰፈራችን በጣም ቅርብ ስለነበረ በእግር ሄደን በእግር ነበር የምንመጣው። ሙዚቃ የጀመርኩት 4ኛ ክፍል የዜግነት ክብር ዘምር ነበረ። በማይክ ስካውት ውስጥም ነበርኩኝ። ከዛ በኋላ በቃ እንደዛ እየተባልን የጀመርኩት። ትምህርት ቤት ውድድሮች ምናምን ሲደረጉ ሳተፍ ነበር። በውዝዋዜ ባህላዊ ውዝዋዜ በጣም ጎበዝ ነኝ። ትምህርት ቤታችንን ወክለን እንወዳደር ነበር ከተለያዩ ትምህርት ቤቶች ጋር። ብዙ ጊዜ አሸንፈናል፣ በጣም ብዙ ጊዜ። ከዛም በኋላ ደግሞ የክፍለ ከተማው የሚባለው መጣ። ልክ እንደ አዲስ አበባ የካ ክፍለ ከተማ፣ ቦሌ ክፍለ ከተማ ሲባል ኮከበ ጽባህ የካ ክፍለ ከተማ ነው ኩሉ ተወዳድሮ ነበረ፣ አሸንፈናል። የመጀመሪያ ዘፈኔ ግን ምን ሆኜ ነው የወጣ ጊዜ ማለት ከመውጣቱ በፊት 1 ዓመት ከ2 ወር ያክል ስቱዲዮ ውስጥ ጊዜ ፈጅቷል። ግጥምና ዜማው የተሰራው ቤት ውስጥ ነው። እኔ ነኝ የሰራሁት። አብዛኞቻችሁ ላታውቁት ትችላላችሁ፣ ግን ግጥምና ዜማውን የሰራሁት እኔ ነኝ። በጣም የምኮራበት ነገር ስለሆነ ነው እንደዚህ ደረቴን ነፋ አድርጌ የማጫወታችሁ። ከዛ በኋላ ሙዚቃውን ያቀናበረው ዲጄ ሚላ ይባላል። ገመሃሊያ ማለት ሞክሮ በመጨረሻ ሰዓት ተስፋ የቆረጠ ሰው ማለት ነው ትርጉሙ። እንደ ጸሐፊውም ድርሰቱን እንደጻፈውም ሰው ያንን ነው እንትን ብሎ የተናገረው። ሚኒንጉ ይሄ ነው ተብሏል። ስለዚህ ሞክሮ በመጨረሻ ተስፋ የቆረጠ ሰው ማለት ነው ገመሃሊያ። አክቲንግ እኔ ተምሬ አላውቅም፣ አልተማርኩኝም። በእውቀት ደረጃ ስለ አክቲንግ እውቀት የለኝም። ግን እንደዚህ ደመነፍሳዊ በሚባል መልኩ ከምናያቸው ፊልሞች፣ ከማያቸው የውጭ ሀገር ፊልሞች ምናምን የኛ ሀገር ፊልም እንደዚህ ቢሆን እንደዚህ አይነት አክቲንግ ምናምን በቃ ደስ የሚያሰኛችሁ የምትወዱት አክተር የለም? በቃ እንደዛ በሆን ብዬ የማስበው ነገር አለ። ሙከራ ነው የሞከርኩት ገመሃሊያ ላይ። ጥሩ ሙከራ ነበረ ብዬ ነው የማስበው እንጂ ትወና በፍጹም አልተማርኩኝም። ከዚህ በኋላ ግን ምናልባት ልማር እችላለሁ። ከገመሃሊያ በፊት ሌላ የመጣ ስክሪፕት ነበረ፣ ነገር ግን በአንዳንድ ነገሮች አልተስማማንም ነበረ። ከዛ በኋላ ይሄንን ገመሃሊያ ስክሪፕትን የጻፉት ፕሮዲሰሮቹ ደወሉልኝና ተገናኘን። እነሱ እንዳሉት ከሆነ ብቸኛ የሚለውን የሙዚቃ ቪዲዮዬን ክሊፑን አይተውት በጣም ወደውት ነበረ። ከዛም በኋላ ሰይፉ ላይ ነበሩኝን ኢንተርቪዎች አይተው ነው ካስት የተደረግኩት። ከዛ በኋላ እንግዲህ ምን እነግራችኋለሁ፣ ወደ ስራ ገባን። ወደድኩት ስክሪፕቱን፣ በጣም ወድጄው ነበር ሳነበው። እውነተኛ ታሪክም ስለነበረ በጣም ደስ የሚል ነገር ነው፣ ፈታኝ ነገር ነው፣ ኢሞሽን ይፈልጋል እና ራሴን መፈተንም ፈልጌ ስለነበረ በዛ አጋጣሚ ሰራ ነው። እንደዛ ነው። የጽናትን ገጸ ባህሪ እንዳየሁት የምታሳዝን አይነት ካራክተር ናት። በቃ በጣም በብዙ ተጎድታለች። ሰው አልተረዳትም ብዬ ነው የማስበው። ሰዎች ጋር አልተረዷትም፣ ቤተሰቦቿ ጋር እንዳልተረዷት ሌሎች ሰዎችም
አልተረዷትም እና በጣም እኔ አሳዝናኝ ነው የሰራሁት በእውነት ሁሉንም ነገር እያንዳንዱ ፊሊንጉን ሳየው በቃ እያዘንኩኝ ነው የምለውም ነገር ቃሉን ዲያሎጉን ራሱ ሳነበው እያልኩት የምር በቃ እሷ ብትሆን እንዴት ነበረ ልትለው የምትችለው እያልኩኝ ነበር በቃ የሚያሳዝን ቦታ ላይ የምሬን ሳላስበው ነው በግጥም የሚለው እግዚአብሔር እና አሁን በጣም ተመታሳዝ መጀመሪያ ላይ ያለችው ጽናት ጋር ልንመሳሰል እንችላለን ሌላ ነገር ግን እኔ እንጃ ብዙ ምን መሰሰል አይመስለኝም እሺ በቀጣይ በጣም ብዙ ነገር ጠብቁ ፊልም ይኖረናል ሙዚቃም ይኖረናል የመኪና ግጭቱን ስንሰራ አስፋልት ላይ የወደቁበት ሲን መኪና ገጭቷት ከወደቀች በኋላ ያለው ሲን ላይ ከቀኑ 6 ሰዓት በጣም በቃ ፀሐይዋ አስፋልቱ ግሏል ኦልሞስት በቃ በጣም ነው የሚያቃጥለው እዛ ላይ አልተወሰነ ሰዓት ተኝቼ ነበር በተለይ ቀረጻ ላይ የተለያየ አንግል ሹቲንጎች ይኖራሉ ብዙ ነገሮች ይኖራሉ ለብዙ ሰዓት ተኝቼ ነበር ሙሉ ሰውነቴ በቃ ቆስሎ ነበር በነጋታው በጣም አልቻልኩም ነበር በነጋታውም ቀረጻ ነበርን በጣም ከባድ ነበር ሰውነቴ ለብዙ ጊዜ ጠባሳ ነበር ጀርባዬ ደረቴ እንዳለ ጸጉሬ አልቆ ነበር ልነግራችሁ አልችልም ጸጉሬ በቃ ከጥቅም ውጭ ሆኖ ነበር በጣም አስጨናቂ ነበር እና ይሄን ነው ማስተዋወሰው ከባድ ነበር እንባሽ እንዴት ነው የሚመጣው ነገሮችን ነው ማስበቀው ጭንቅላቴ ውስጥ እንደዚህ ስትለው እንዴት ነበር አይ ቢያስባለሁ በቃ እርግፍ ይላል እንደዛ እኔ በግ በጣም ነው የምፈራው እግዚአብሔር አሁን ሊገርማችሁ ይችላል እኔ በግም ዶሮም እንደዚህ አንጠልጥዬ መያዝ አልችልም በጣም ነው የምፈራው እንደዚህ ዶሮ ይዛችሁት ይሄ የሚበረው ነገር በጣም ያስፈራኝ በግም አያስፈራም ይላሉ ግን እኔ በጣም የምፈራው እንግዲህ በሬ በቃ እነዚህ ነገሮች እንስሳቶች ሊዋጉ ይችላሉ ብዬ ማስባቸው እንስሳቶች በጣም ያስፈራሉ ሴሌብሪቲ ክራሽ እኔ ሙዚቀኛ ክራሽ ነው ያለኝ ከፊልም እንኳን የለኝም ብናገር እንዳትቀየሙኝ ሰለሞን ኃይለ ትግርኛ ዘፋኝ እንግዲህ ሰለሞንን በጣም ነው የምወደው እንደ ክራሽ አላውቅም ክራሽ አይመስለኝም ግን የምትወጂው ሰው ከተባለ ከሴሌብሪቲ ሰለሞንን በጣም ነው የምወደው በጣም ሽሮ ዋይ ቴክስት እሺ አይፎን አሁን ላይ ገጠር ሻይ መጽሐፍ ያኔ የኔዋ ብለኸኝ ነበረ አሁን አልልቃል ለምን ተሰበረ ብገፋም ብከፋም ላልወቅስ ፈጥኜ እራስ ወዳዶኜ ቃል ያለኝ ሀቅ ያለኝ ሰው እንደመሆኔ ብቸኛ ነኝ እኔ እንግዲህ ለዛሬ የነበረን ቆይታ ይሄንን ይመስላል የጠየቃችሁኝ ጥያቄዎችን እንግዲህ በአግባቡ መልሼላችኋለሁ ብዬ አስባለሁኝ በሌላ ጊዜ ደግሞ ቪዲዮ እንድሰራላችሁ የምትፈልጉት ነገር ካለ ጠይቁኝ ሌሎች ጥያቄዎች ካሉ ኮሜንት ላይ አስቀምጡልኝ በሌላ ቪዲዮ ተመልሼ ይዣቸው እመጣለሁኝ ለዛሬ ግን አብራችሁኝ ስለነበራችሁ በጣም አመሰግናለሁኝ ሰብስክራይብ ላይክ ኮሜንት ማድረግ እንዳትረሱ ለምትወዷቸው ሰዎች ይሄንን ኢንተርቪው ወይንም ደግሞ ፕሮግራም ከወደዳችሁት ሼር አድርጉላቸው ለዛሬ ቪዲዮ ነበረን ቆይታ ይሄንን ይመስላል